አባት ሽልማቶን ከመዝገብ ቤት ይሰዱ ተባልኳሉ። ከታዲያስ አዲስ የምታደምጡት ታዲያስ አዲስን ነው። የዚህ ሳምንት ላይ እንግዲህ በብሔራዊ ቤተ መንግስት በሪዮ ኦሎምፒክ የተሳተፉ አትሌቶች፣ ልኡካን ቡድኖች፣ አሰልጣኞች፣ ጋዜጠኞች በብሔራዊ ቤተ መንግስት ከፕሬዚዳንት ዶክተር ሙላቱ እጅ ሽልማቶቻቸውን የተረከቡበት ሳምንት ነበር። በቦታ ላይ ተገኝተ ነበር። አንተ እንዴት አገኘው ሽልማቱ? ምክንያቱም ካሁን በፊት የነበሩ የኦሎምፒክ ሽልማቶችንም ተገኝተ ነበርና ከዛ ጋር እስኪ ያነጻጽርክ ንገረኝ። በሽልማት ረገድ ከዚህ ቀደም ተሰርቶ የነበረው አይነት ስህተት ያልተደገመበት ነው። በተለይ አንደኛ እና ሁለተኛ፣ ሶስተኛ ለሚወጡ አትሌቶች የሚሸለመው ሽልማት ከዚህ ቀደም በጣም ርቀትና ልዩነት ነበራቸው። በአሁኑ ግን ለማስተካከል ያ ተሞክሯል። በአጠቃላይ ግን በሽልማቱ ረገድ ስትመለከተው ከተገኘው ህዝብ ወይም ከተገኘው ቁጥር ልጀምርልህና በብሔራዊ ቤተ መንግስት እጅ በጣም በርካታ ባዶ ወንበሮች ነበሩ። በጣም በርካታ ማለት በሚያስደፍር መልኩ የተገኘው ሰው እጅግ በጣም ጥቂት ሰው ነው። በብሔራዊ ቤተ መንግስት ለሽልማት ስነ ስርዓቱ አብዛኛው ልኡካን ቡድን አባላት መካከል ትልልቆቹ እና ጀግና የሚባሉት አትሌቶች በብሔራዊ ቤተ መንግስት አልተገኙም። ተገኙት ጥቂት ናቸው። 3-4 የሚደርሱ ትልልቅ አትሌቶች ብቻ ናቸው ብሔራዊ ቤተ መንግስት የነበሩትና በስም ደረጃ ራሱ መጥቀስ ይችላል። ጥሩነሽ ዲባባ፣ ገንዘቤ ዲባባ ሁለቱም ሀገር ውስጥም ስላልነበሩ እነሱ አልተገኙም። ከቀድሞ ጀግኖች አትሌቶች መካከል ገብሬና ስለሺ እንዲሁም በኋላ ላይ ገዛይ ነበር የመጡት እንጂ አብዛኞቹ አልነበሩምና ብዙም ደማቅ ያልነበረ የሽልማት ስነ ስርዓት ነበር የነበረው። ወደ ስነ ስርዓቱ ስናልፍ ምናልባት ሽልማቱን በተመለከተ የሚነሱ የተለያዩ ነገሮች ነበሩ። ለምሳሌ አልማዝ አያና በራሷ መሸለሟ አስደስቷት፣ ግን ባለቤቷ አሰልጣኟ ስለሆነ እንደ አሰልጣኝ ያለመሸለሙ እንዳሳዘናት መግለጹ እውነት ነው። አልማዝ እንግዲህ በሽልማት ስነ ስርዓቱ ላይ ትልቁን ሽልማት ያገኘችው የዕለቱን ትልቅ ሽልማት ያገኘችው አልማዝ ነበረች። ሆኖም ግን አልማዝ እዚህ ደረጃ ላይ እንድትደርስና ውጤታማ እንድትሆን ያደረጋት ደግሞ አንድ ሰው አለ። ይህ ሰው ደግሞ ባለቤቷና የቀድሞ አትሌት ሶሬሳ ነው። ሶሬሳ ደግሞ በዚህ ሽልማት ስነ ስርዓት ላይ አልተካተተም። ሆኖም ግን የኦሎምፒክ አሰልጣኞች ተብለው ግን ሌሎች አሰልጣኞች ተሸልመዋል። ስለዚህ ለአልማዝ ድል እና አልማዝ ላመጣቻቸው ወርቅ፣ ነሐስ እንዲሁም ሌሎች አትሌቶች ላመጧቸው ድሎች አሰልጣኞች ሲሸለሙ እውነተኛው አልማዝን እዚህ ደረጃ እንድትደርስና ውጤታማ እንድትሆን ያደረጋት አሰልጣኝ ግን መዘንጋቱ ግን ብዙዎችን ቅር አሰኝቷል። ተዘንግቶ እንኳን አይደለም። ፌዴሬሽን አካባቢ ያሉ ሰዎችን ለማናገር ጥረት አድርገን ነበር። ኢትዮጵያ ኦሎምፒክ ኮሚቴንም ለማናገር ሞክረን ነበር። ኢትዮጵያ ኦሎምፒክ ኮሚቴ ምንድነው የሚሉት እንዳለ ሊስቱን የላክ ነው። እኛ ለሽልማት ኮሚቴ ለዘጋጀው ኮሚቴ የልኡካን ቡድን ሊስቱን ነው የላክ ነው የሚል ነገር አቀረቡ። የኢትዮጵያ አትሌቲክስ ፌዴሬሽን ደግሞ በምን እንሸልመው አሰልጣኝ መሆኑን በወረቀት ደረጃ እናቅም የሚል ነገር አነሱ። ወርቁን ካመኑበት፣ ውጤታማ መሆኑን ካመኑበት ልጅቷን በሱ እንድትሰለጥ በብሔራዊ ቡድን አሰልጣኝ ሳይሆን በሱ እንድትሰለጥን ፈቅደው ሲሰራ ከነበረ ይሄ ልጅ ለምንድን ነው ሽልማት ውስጥ የማይሳተፈው? ወርቁን ካመንክበት ወርቁን እንዲመጣ ያደረገውን ሰው ማመን መቻል አለብህ። ሁለተኛ አብሮ እንዲሰራና እንዲነሳሳ ማድረግ አለብህ። እሷ ምንድነው ያለችው? ማንም አትሌት ያለ አሰልጣኝ የትም መድረስ አይችልም። ይህ አሰልጣኝ ደግሞ መሸለም ነበረበት። ከኔ ይልቅ እሱ ቢሸለም ደስ ይለኝ ነበር ስትል አልማዝ አስተያየቷን የሰጠችው። ከዛ ውጭ እንግዲህ ኢትዮጵያም በኦሎምፒክ ካስጠሯት ጀግኖች መካከል እንግዲህ አንደኛው ሌሊሳ ነው። ሌሊሳ ደግሞ የተቃውሞ ምልክት በማሰማት እንደውም ኑሮም በአሜሪካን አድርጓልና እርሱስ እንዲሸለም ተደረገ ወይንስ አልተደረገም? በፓራ ኦሎምፒክም ሆነ በመደበኛው ኦሎምፒክ በዘንድሮ ውድድር ላይ በብር ሜዳሊያ ማስመዝገብ የቻሉት ሁለት አትሌቶች ናቸው። እንግዲህ በወቅታዊ ጉዳይ ላይ ባለው ሀገሪቷ ላይ ባለው ወቅታዊ ጉዳይን በመመርኮዝ ተቃውሟቸውን አቅርበው የነበረው ሌሊሳም ታምራትም ባመጡት የብር ሜዳሊያ አማካኝነት እንግዲህ ሽልማት ስነ ስርዓቱ ላይ ተካተዋል። ያው በሽልማት ስነ ስርዓቱ ላይ ብሔራዊ ቤተ መንግስት እንደማይገኙ ግልጽ ነው። ሁለቱም አልተገኙም፣ አገር ውስጥም የሉም። ስለዚህ ግን ሽልማታቸው ተጠርቶ ስማቸው መሸለማቸው ይፋ ተደርጓል። ማንና እንዴት እንደሚረከቡት ግን አልታወቀም።
ከዛ ውጪ ምናልባት እኛም ከላይ ላይ ገልጸናል። የሮቤል አባት በጊዜው የተለያዩ ፌዴሬሽኖች ሲሸለም ለምሳሌ የብስክሌት ፌዴሬሽን የተለያዩ ፌዴሬሽኖች ሲሸለሙ የዋና ፌዴሬሽን ግን በብሔራዊ ቤተ መንግስት በተደረገው ስነ ስርዓት ላይ አልተሸለመም። በዚህም ቅር እንዳላቸው ወይም ደግሞ በጣም እንደከፋቸው ሁሉ ሲወራ ነበርና አሁን ደግሞ እንደሰማነው ከሆነ ሽልማቱን ከመዝገብ ቤት ይውሰዱ ተብያለው ማለታቸው እርግጥም እውነት ነው ወይ? እንግዲህ በሪዮ ኦሎምፒክ ላይ አትሌት ያሳተፉ ፌዴሬሽኖች የኢትዮጵያ አትሌቲክስ ፌዴሬሽን እንዲሁም የኢትዮጵያ ብስክሌት ፌዴሬሽን ስማቸው ተጠርቶ በክብር ሽልማታቸውን ከፕሬዝዳንቱ እጅ እንዲረከቡ ሲደረግ የኢትዮጵያ ውሃ ዋና ፌዴሬሽን ግን ስሙም አልተጠራም። እንዲሁም ቡድን መሪም ሆነ የሄዱት ሰው አልተሸለሙም። አቶ ኪሮስ ናቸው። ልጃቸው ሮቤል እንደ ተሳታፊ ተጠርቶ ሽልማቱን ወስዷል። እሳቸው ግን በወቅቱ መሀል ላይ ጥለው ወጡ። ከብሔራዊ ቤተ መንግስት ጥለው ወጥተው ነበርና በወቅቱ ቅር ብሎት ነው ወይ ጥለው የወጡት የሚል ጥያቄ አንስቼላቸው ነበር። ምንድነው ያሉት? አይ አሞኝ ስለነበር ነው ጥዬ የወጣሁት ነገር አነሱ። ግን ሽልማት አለመሸለሙ አለመጠራቱ ስላቸው እንግዲህ እንደተነገረኝ ከሆነ ከመዝገብ ቤትን አናውሰድ ተረስተ ነው ብለውኛል የሚል ነገር አንስተዋል። ካለው ወቅታዊ ሁኔታ አንጻር ምናልባት በግልጽ በኢትዮጵያ ዋና ፌዴሬሽን ላይ የወጣቶችና ስፖርት ሚኒስቴር ቅሬታ ካለው እርምጃዎችን በአደባባይ የመግለጽ ኃላፊነትና ግዴታም አለበት። ሆኖም ግን ይህ ባልተደረገበት ሁኔታ የፌዴሬሽኑን ከሽልማት ውጪ ማድረግ ግን በርካቶችን አነጋጋሪ ርዕሰ ጉዳይ ነበር። ሌላው እንግዲህ በአትሌቲክስ ፌዴሬሽኑ አመራሮችና በተለይ በሚዲያዎች መካከል ብዙ አለመግባባት ያለው ማለት ሚዲያው አካባቢ ያሉ ሰዎች ወይም ደግሞ አትሌቲክሱን የሚወዱት ሰዎች ሲያወሩ የዘንድሮ ኦሎምፒክ አላስደሰተንም፣ በውጤት ደረጃ በጣም ዝቅተኛና አነስተኛ የሚባል ውጤት ያመጣንበት ነው ይላሉ። አመራሩ ላይ ደግሞ ያሉት እንደውም ልክ እንደመጡ ቦሌ ላይ የሰጡትን መግለጫ ካስታወስከው የተሻለ ነገር ይዘመተናል ብለው የተሻለ ያሉበትን መንገድ አስቀምጠዋልና እኔ እንደሰማሁት ከሆነ ሽልማቱን ሲሰጡ ዶክተር ሙላቱ ባደረጉት ንግግር ላይ ግን በእርግጥም ውጤቱ ዝቅተኛ እንደነበረ የሚገልጽ ነገር ተናግረው ነበር የተባለው እውነት ነው? እስከዛሬ እንግዲህ በሁለቱም በአትሌቲክስ ፌዴሬሽንም በኦሎምፒክ ፌዴሬሽንም ስንሰማ የቆየ ነው ውጤቱ በቃ አጥጋቢና ማመርቂ ውጤት ነው የተሻለ ነው ሲባል ነበር እስከዛሬ የቆየው። ፕሬዚደንቱ ግን የተናገሩት ነገር ደግሞ ከዚህ በጭራሽ የተለየ ነው። ፕሬዚደንት ዶክተር ሙላቱ ምንድነው ያሉት? አንሷል፣ በቃ ውጤቱ ከዚህ ቀደም ከተለመደው ውጤት አንሷል። ይሄንን ነበረ ህዝቡም ሲል የነበረው መገናኛ ብዙሃንም ሲሉ የነበረውና እንዲያውም እሳቸው ያሉት ነገር ከተጻፈላቸው በስፒች ራይተሮቻቸው ተጽፎ ከተሰጣቸው ውጪ ነው፣ በቃላቸው ጭምር ነው የውጤቱን ማነስ የተናገሩት። ውድ አትሌቶቻችንና የልዑካን አባላት፣ ክቡራትና ክቡራን፣ በሪዮ ያስመዘገብነው የሜዳሊያ አይነትና ብዛት ከሌሎች ቀደምት የኦሎምፒክና ፓራሊምፒክ ጨዋታዎች አንጻር ሲታይ ያነሰ በመሆኑና በብዙ የኦሎምፒክ ጨዋታዎች በአሸናፊነት በምንታወቅባቸው የሩጫ መስኮች ውጤት ያልቀናን በመሆኑ በስፖርት አፍቃሪው ህዝባችን ዘንድ ትንሽ ቅሬታ አሳድሯል። እንግዲህ ይህንን ነው ጋዜጠኞችም መገናኛ ብዙሃን ባልደረቦችም ስፖርት አፍቃሪውም ሲናገሩ የነበረው ነገር ውጤቱ አንሷል። ስለዚህ ይህን ውጤት ማነስ ካመናችሁ ደግሞ ለቀጣይ ስራ ትነሳላችሁ ነው። ፌዴሬሽን አካባቢ ያሉ ሰዎች ግን ነው ውጤቱ አላነሰም ነበረ ጥያቄው። ስለዚህ ፕሬዚደንት ሙላቱም እንግዲህ የመገናኛ ብዙሃኑንና የህዝቡን ጥያቄ አብረው ተጋርተዋል ማለት ነው። ግን ከዛ በኋላ የሰጡት መመሪያ ላይ ደግሞ በቀጣይ በአስተዳደሩ እና በሌሎች ያሉ ክፍተቶች ታይተው መታረም መቻል አለባቸው የሚል አቅጣጫም ሰጥተዋል። የምታደምጡት ታዲያስ አዲስን ነው። በያላችሁበት ጥሩ ጊዜ ተመኘ